አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጠቃሚ ቻናል ተከታታዮች እንደምን ሰነበታችሁ? አማን ናችሁ? እኔ ሰላም ነኝ፣ ፒስ ነኝ። ዛሬ ህልም ልፈታላችሁ መጥቻለሁ። ኢንሻአላህ ቢኢዝኒላህ አላሁ አለም። ጣፋጭ ማየት ወይንም የሚጣፍጡ ምግቦች ማየት ወይንም እንደዚህ ለደስታ ልጅ ሲወለድ ለሙሽራ ኬክ የተለያዩ ጣፋጮች በህልም ማየት ጣፋጭ ምግቦች ቴምርም ሊሆን ይችላል። አንደኛ ርስቅ ነው። ሁለተኛ ይሄ ለደስታ የሚቀርብ ለደስታ እንደዚህ አንድ ሰው ደስ ሲለው የሚያቀርበው ጣፋጭ ለምንድነው ያ ህልም የምታዩት? አንደኛ ሁሉ ነገሩ ለደስታ ነው የሚመጣው። ይሄ ነገር የሚቀርበው ለመጥፎ ነገር አይደለም፣ ለደስታ ነው። አንደኛ እዳ ካለባችሁ እዳ መገላገል ነው። ሁለተኛ ላላገባ ያገባል፣ ላልወለደ ይወልዳል። እዳ ያለበት እዳውን አላህ ይጨርስለታል። በሃይማኖት የተዘናጋ ከሆነ ወደ ሃይማኖቱ ቀጥ ብሎ እንዲገባ አላህ ወደ ቀጥተኛው መንገድ ይመራዋል። ሶስተኛ ነገር አላህ ስንተኛ ነገር ቆጠርኩኝ? አላህ አስተግፊሩላህ አልዓዚም። እና በጣም ደስታ የሚሰጠው በህይወቱ እንቅልፍ የሚያሳጡት ሀሳቦች ካሉ ከዛ ሀሳብ ሲገላገል ነው። ጠላት ካለበት አላህ ከጠላት ሲገላግለው ነው። በሽታ ካለበት አላህ ከበሽታ ሲገላግለው ነው። እንደዚህ አይነት ህልም በተለያየ ከለርም ይሁን በተለያየ አይነት ከረሜላም ይሁን የተለያየ አይነት ብስኩትም ይሁን እንዳለ የሚጣፍጡ ነገሮች ማለት ነው። እና በእንደዛ አይነት ነው የሚፈታው። አላሁ አለም። በጣም ከዛ በኋላ ብዙ የሚያስጨንቃቸው ነገሮች ካሉ፣ የተወሰደበት ገንዘብ ካለ፣ የተሰረቀ ነገር ካለ የሚመለስ ሰው የካደው ነገር ካለ ይመለስለታል፣ እንዳለ ሀቁ ይመለስለታል። መጥፎ ትዳር ያለው ሰው ከሆነ ከዛ አላህ ገላግሎ ሌላ የሚያስደስተው ትዳር ሊሰጠው ይችላል። ስራ አልሳካ ያለው ስራ ሊሳካለት ይችላል። ትዳር አልሳካ ላለው ትዳር ሊሳካለት ይችላል። ጤና ያሰናከለው ጤናውን ሊስተካከል ይችላል። የሆነ እየሰራ የሚከስር ከሆነ ከዛ ይሄንን አላህ ካሳየው በኋላ አይከስርም። እና የቀረው አላህ ሱብሃነሁ ወተዓላ ነው የሚያውቀው። ይሄንን ነው እና የደስታ ነው፣ ሌላ ክፋት የለውም። ይሄ ሲወሰድባችሁ ካያችሁ ትንሽ እንዳለ እየተወሰደ ካያችሁ ወይ የራሳችሁ ከሆነ ወይ የሰው የምትበሉ ከሆነ ያኔ ሰው የሚሰጣችሁ ከሆነ የምታውቁት ከሆነ ያ ሰው ለእናንተ ኸይር የሚያመጣላችሁ ኸይር የሚያስብላችሁ ሰው ነው። ሲወስድባችሁ ካያችሁ ደግሞ አውዝ ብላህ ምን ሸይጣን ረጂም ብላችሁ ወደ ግራ 3 ጊዜ ተፍታችሁ ወደ ቀኛችሁ ተመልሳችሁ መተኛት ነው። በዛን ሰዓት ጥሩ ዱዓ መለመን ነው። አላህ በዚህ ኸይር የሆነውን ስጠኝ፣ ሸሩን አርቅልኝ ብሎ አላህን መለመን ነው። እንደገና ደግሞ ሰው ከሰጣችሁ አላህ የሚሰጣችሁ እንትን አለ፣ ያኔ ከሱ ደስታ የሚሰጣችሁና አላህ የሚሰጣችሁ ኒዕማ የምትጠብቁት አፊያም ሊሆን ይችላል፣ ዝርያም ሊሆን ይችላል፣ ሀብትም ሊሆን ይችላል። ከአላህ የሚመጣ ነገር ሁሉ ኸይር ነው፣ ደስታ ነው። ኢንሻአላህ የመከራና የስቃይ ጊዜ ያበቃና የደስታ ጊዜ አላህ ሊያደርግላችሁ ሊቀይርላችሁ ነው ማለት ነው። እንደገና ደግሞ ሰው ትንሽ ሲወስድባችሁ ካያችሁ ደስታችሁን የሚሰርቃችሁ ሰው በህይወታችሁ ናርጂሲ መጥፎ ሰው አለ ማለት ነው። የእናንተን ደስታ የሚያናድደው የሚያሰቃየው የእናንተን ደስታ እንቅልፍ ሰላም የሚነሳው ሰው አለ ማለት ነው። እንደዛ ሲወስድባችሁ ካያችሁትም እንደዛ አውዝ ብላም ሽጣርጂም ብላችሁ ከዛ ሰው መጠንቀቅ ነው። ያ እንደዚህ ሲወስድባችሁ ሲሰርቃችሁ ወይንም እንደዚህ እያያችሁም ሆነ ሳታዩ ሲወስድባችሁ ወይንም ሲመቀኛችሁ በመጥፎ አይን ሲያያችሁ ምናምን ካያችሁት ያ ሰው አይን ሰጥቷችኋል ማለት ነው። አህስኑ ዘን ይላል እና ውዱ ቢያደርግላችሁና ብትታጠቡበት ጥሩ ነው። ያ ነገር ሲያይባችሁ ወይ ሲሰርቃችሁ ወይ ሲወስድባችሁ ካያችሁት ማለት ነው። የምታውቁት ከሆነ ከሸሩ መጠንቀቅ ነው እና እንደዛ ነው ማለት ነው። ሌላ ደግሞ ማታውቁት ሰው ምንም ማታውቁት ሰው ከሰጣችሁ ያው ካላህ የተላከ ነው።
እንደገና ደግሞ የሞተ ሰው ከሰጣችሁ በቃ የመጨረሻ ምንም አይነት ውዝግብ የለበትም። የሞተ ሰው ለምን ሀቅ ቦታ ነው ያለው። የሚዋሽበት ቦታ አልቋል። እዚህ ጋር የሚመቀኙበት የሚዋሹበት እንደዚህ አይነት ቦታ ላይ እዚህ ዱንያ ላይ ያቆማል እና ያ በደልና ዙልም የሌለበት ምቀኝነት የሌለበት ምንም ሀቀኛ ቦታ ነው ያሉትና የሞተ ሰው ከሰጣችሁ የመጨረሻ ምርጥ ህልም ነው እና አላህ ኸይረኛ ያርገን፣ ሸረኛን ያዝልን። ጤናችሁን አላህ ይጠብቅላችሁ ከሁሉ ነገር። አላህ ጤናውና በዚህ ዱንያ ላይ ጤናው በአኼራ ላይ ደግሞ ጀነት ነው እና ይሄን አላህ ይወፍቀን እና ህልሙ ይሄን ይመስላል። ቻናሉን ሰብስክራይብ አድርጉ። ከተመቻችሁ ይሄ ተፍሲር እንትን በሉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቪዲዮውን ከተመቻችሁ ላይክ አድርጉት። ለሌላም ሰው ለምትወዱት ሰው ይጠቅሟል የምትሉ ከሆነ ይሄንን ሼር አድርጉት ማለት ነው። ባረከላ ፊኩም። ይሄን ይመስላል። ሌላ ደግሞ ምንድነው ምላችሁ፣ አንዳንድ ጊዜ ሸይጣንም ሲወስዱባችሁ ሲሰርቋችሁ ሲመቀኛችሁ ስለሚያሳይ ነው መጥፎ ህልም ነው ብላችሁ ቶሎ ብላችሁ አትፈስሩት። አውዝ ብላይ ምን ሸይጣን ረጂም ብላችሁ ወደ ግራ 3 ጊዜ ተፍታችሁ አላሁመ ከዚህ ከመጥፎ ህልም አላህ ጠብቀኝ፣ ኸይረኛውን አላህ አገጣጥመኝ፣ ከሸሯ እቺን ህልም አላህ ጠብቀኝ ብላችሁ ሌሊት ላይ አላህ ደግሞ ሊቀሰቅሳችሁ ሌሊት አኽር ሌሊት ላይ አላህ የሚሰማበት ደዋ ሙስተጃብ ጊዜ ስለሆነ ከ12 ሰዓት ወይ ከ11 ሰዓት ከ5 ሰዓት በኋላ ማለት ነው። ከ5 ሰዓት ከምሽቱ እንደ ሀገራችን በ5 ሰዓት በኋላ ከዛን ሰዓት ከተቀሰቀሳችሁ የዛን ጊዜ ማን እንደቀሰቀሳችሁ አታውቁም። መላኢካ ሊቀሰቀሳችሁ ይችላል። ተነስታችሁ ውዱ አርጋችሁ ረካቴን ሰግዳችሁ ከቻላችሁ፣ ካልቻላችሁ በቀኝ ተኪታችሁ አውዝ ብለን ፍጣርጂን ብላችሁ ኃይለኛ ዱዓ ማድረግ እና ሰላቱ አለ ነቢ አላሁመ ሰሊ ወሰሊም አላ ሰይድና መሐመድ ወአላ ሰይድና መሐመድ 10 ጊዜ አውርዳችሁ አላህን የምትፈልጉትን ነገር ከጠየቃችሁት አላህ ምን ብሏል? አዱኒ አስተጂብ ለኩም እና እስተጃባ ያለበት ሰዓት ሊሆን ይችላል። በዛን ሰዓት ምን እንደቀሰቀሳችሁ አታውቁም እና በዛን ሰዓት በደንብ አርጋችሁ ዱዓ ብታደርጉ እስትግፋር ብታደርጉ ወንጀላችሁን ያኒ ሁላችንም ወንጀላችን እያስታወስን በዛን ሰዓት እስትግፋር ብናደርግ አላህ መግፍራው ሰፊ ነው፣ መግፍራ ያደርግልናል ማለት ነው። እና ህልም ሁል ጊዜ እንደ ፈቺው ነው ይባላል። ፈቺ እንትን አይደለም፣ ምንድነው ስሙ? ፈቺ በመጥፎ ሊፈታባችሁ ይችላል። ዝም ብላችሁ ለምትወዱትም ለማትወዱትም አላህን ለሚፈራም ለማይፈራም ህልማችሁን አትናገሩ። አላህ ኸይር ያሳያችሁ፣ ኸይር ያስመኛችሁ፣ ኸይር ይስጣችሁ። ሰብስክራይቡ እንዳትረሱ። ባረከላ ፊኩም። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።